بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. የተባረከው የፍልስጤም ምድር መቼም ቢሆን የአይሁድ ይዞታ ሆኖ አያውቅም። ለዚህ አንዱ ማስረጃ ለአይሁድ የተለየ አገር ወይም ሴፐሬት ሆምላንድ የመፈጠሩ ሐሳብ ሲንሸራሸር በነበረበት ወቅት ከፍልስጤም ውጭ ሌላም ቦታ ታስቦ የነበረ መሆኑ ነው። ዛሬ ዓለምን ለማደናገር እንደሚሞክረው የፍልስጤም ምድር ከድሮም የአይሁድ ይዞታ የነበረ ቢሆን ኖሮ ለነሱ አገር ቤት በመፍጠሩ ሐሳብ ውስጥ አርጀንቲናና ኡጋንዳ ታሳቢ ባልተደረጉ ነበር። ለአይሁድ የብቻ አገር ቤት የመፍጠሩ ሐሳብ የአውሮፓን ቡራኪ አግኝቶ በዋናነት ፍልስጤም ተመረጠች። ዓላማውን እውን የማድረጉ እንቅስቃሴም ተጀመረ። ጊዜው በ8ኛው መቶ ሂጅሪያ ማብቂያ ላይ ነበር። ይህ ወቅት ደግሞ የምዕራብ የኩፍር ኃይላት የዑስማንያ ቱርክን ኢስላማዊ መንግስት ለመጣል የተጠናከረ ርብርብ እያደረጉ የነበረበት ወቅት ነው። አይሁዶችም ይህንን ሁኔታ እንደ መልካም አጋጣሚ በመጠቀምና ገጸ በረከት በማስያዝ አንድ ከማህበረ አይሁድ የተውጣጣ የልዑካን ቡድን በአውሮፓ ድጋፍ ሰጭነት ወደ ወቅቱ የዑስማንያ ኸሊፋ ሱልጣን አብዱልሐሚድ ላኩ። ልዑኩም በሱልጣኑ ቤተ መንግስት ተገኝቶ አይሁዳውያን በፍልስጤም መሬት ላይ መስፈር እንዲችሉና የመግቢያ ፈቃድም እንዲሰጣቸው ተማጽኖ አቀረበ። ሱልጣን አብዱልሐሚድ ግን በጊዜው መንግስታቸው ላይ እየተደረገ በነበረው አሉታዊ ጫና ሳይበገሩ በቀረበላቸው ገጸ በረከትም ሳይደለሉ የአይሁዶችን ጥያቄ ውድቅ አደረጉ። አይሁዶች አንዴ እንደምንም ብለው ፍልስጤም መሬት ላይ እግር መትከል ከቻሉ አገሪቱን ከተቀረው ኢስላማዊ ግዛት በቀላሉ በመነጠል የግላቸው ሊያደርጓት ይችላሉ የሚል ስጋት ነበራቸው። ቀድሞ ከታያቸው ከዚህ ስጋት በመነሳት ይመስላል ሱልጣኑ በ1900 እና በ1901 መካከል በነበረው አጭር ጊዜ ውስጥ ተጨማሪ ደንቦችን በማስረቀቅ ማንኛውም የአይሁድ መንገደኛ ከ3 ወር ባለፈ ፍልስጤም መሬት ላይ ውሎ ማደር እንደሌለበት የደነገጉት። ከዚህም ሌላ ምንም አይነት የመሬት ሽያጭ ከአይሁድ ጋር እንዳይፈጸም ጥብቅ ትዕዛዝ አስተላለፉ። የአይሁዶች ጥረት ግን በቀላሉ የሚቆም አልነበረም። 35 ሚሊዮን የወርቅ ዲናሮች በከረጢት ቋጥረው እንደገና በ1920 ወደ ሱልጣኑ ቤተ መንግስት አመሩ። በጊዜው የዑስማንያ ኢስላማዊ መንግስት ካዝና በብዙ ወጪዎች ተራቁቶ ባዶ እንደነበረም ያውቃሉ። እንደዛም ሆኖ ግን የኢስላማዊ መንግስት ይሁንታ በወርቅ ሳንቲሞች ለመግዛት ያደረጉት ጥረት በሱልጣኑ ዘንድ ተቀባይነትን አላገኘም። ሱልጣኑ የጉዳዩ ዋና አስተባባሪ ለነበረው ለቴዎዶር ሄርዞል በላኩት ማስታወሻ ግልጽ አደረጉ። የግል ንብረቴ አይደለምና ከፍልስጤም መሬት ስንዝር ቆርሼ መስጠት አልችልም። ባለመብቱ ህዝቡ ነው። ህዝቦቼ ለዚህ መሬት ሲሉ የህይወት መስዋዕትነት ከፍለዋል፣ ደማቸውን አፍሰውበታል። ስለዚህ አይሁዶች የወርቅ ዲናሮቻቸውን ለራሳቸው ያድርጉት። ምናልባት መንግስቴ ቢፈርስ ያን ጊዜ ፍልስጤምን በቀላሉ ነጥሎ መያዝ ይቻላቸው ይሆናል። እኔ በአጸደ ስጋ እያለው ግን ከሰውነቴ ላይ በስለት ተቆርጦ ቢወሰድ ይቀለኛል፣ ፍልስጤም ከኢስላማዊው መንግስት ተነጥላ ስትሄድ ከማይ። ይህ ደግሞ ከቶም ሊሆን የማይችል ነው በማለት ያላቸውን ቁርጠኛ አቋም ግልጽ አደረጉላቸው። እንደሚታወቀው ቴዎዶር ሄርዞል ዋነኛ የአይሁድ አገር ቤት መስራች አቀንቃኝ የነበረ ሰው ነው። ሰፈራን መሰረት ያደረገ ቅኝ ግዛት እንዴት ሊቋቋም እንደሚችል ቀደም ሲል ጀምሮ ከሮዲዚያ የዛሬዋ ዚምባብዌና መሰል ሀገራት ልምድ በመውሰድ የአይሁድ አገር ቤት ምስረታም በተመሳሳይ መንገድ ሊከናወን እንደሚችል የጸና እምነት ነበረው። ከዚህ በኋላ
አይሁዶች በቀጥታ ወደ ፍልስጤም ለመግባት ያደረጉት ሙከራ እንዳልተሳካ እየገባቸው ሲመጣ አሳቻ መንገዶችን መጠቀም ጀመሩ። ለመጀመሪያ ጊዜም ተሳክቶላቸው ዩኒየን ኤንድ ፕሮግረስ ሶሳይቲ የተሰኘ ቱርካዊ ስያሜ በመያዝ ሙስሊም ነን በሚሉ አንድ የአይሁድ ጎሳ ድርጅት በኩል ቀስ በቀስ ወደ ፍልስጤም መግባት ቻሉ። ይህን ያህል መግቢያና እግር መትኪያ ክፍተት ካገኙም በኋላ ወደ ፍልስጤም የሚያደርጉትን ንቅናቄ በድርጅቱ አባላት በኩል የበለጠ በማጠናከር እስከ 1924 የኺላፋው ይፋ ውድቀት ድረስ ቀጠሉ። ከ1917 ጀምሮ ኢየሩሳሌም የገባውና ቁጥጥሩን የዘረጋው የእንግሊዝ ጦር በሚሰጣቸው ከለላ አንዳንድ እያሉ በፍልስጤም መስፈር የጀመሩት አይሁዶችም ዋላደር እያሉ ድንበር እየገፉ አጥር ማጠራቸውን ተያያዙት። ድርጊቱ ነዋሪዎቹ አረቦች እያስቆጣ ሲመጣ የእንግሊዝ ጦር ከሰፋሪ አይሁዶች በስተጀርባ በመሆን ይተኩሱባቸው ጀመር። በዚህ አይነት ሴራ የአይሁድ በፍልስጤም ምድር ላይ መስፈርና ብሎም መስፋፋት ከእንግሊዞች በኩል ያልተቆጠበ ድጋፍ እየተቸረው የብረት ሽፋንም እየተደረገለት ቀጠለ። በምዕራባውያን በኩል ፍልስጤምን ቅኝ ግዛት የማድረጉ ፍላጎትና የአይሁድ የአገር ቤት ምስረታ ጥያቄ አንድ ላይ መገጣጠሙ የራሱ ድርሻ ነበረው። ምዕራባውያን የዑስማንያን እስላማዊ መንግስት ካሸነፉ በኋላ ለዘመናት በስሩ የቆየውን ሰፊ እስላማዊ ግዛት ለመቀራመት ሲከጅሉ አይናቸውን ከጣሉባቸው መሬቶች አንዷ ፍልስጤም ነበረች። የምዕራባውያኑን ክጃሎት የሳባቸው በታሪካዊነቷ ብቻ ግን አልነበረም። በመልክዓ ምድራዊ አቀማመጧ በአፍሪካዊት አረባዊት ግብፅና በኤዥያ አረቦች መካከል እንደ አገናኝ ድልድይ ስለሆነች በዚህ ጊዜና ከዚህም በኋላ ሊኖር በሚችለው የሙስሊሞች ድንበር ዘለል ትብብር ላይ ሳንካ ለመፍጠር ከመሃል ፍልስጤምን ነጥሎ መያዙ በምዕራባውያን ዘንድ አንድ አዋጭ መንገድ ሆኖ ታሰበበት። ይህ በእንዲህ እንዳለ በጊዜው የግብፅ አገረ ገዢ የነበረው ሙሐመድ ባሻ ወደ ሻም ጉዞ አደረገ። የሱ ጉዞ ግብፅና ሶሪያን ሊያስተባብር ይችላል በሚል ግምት እንግሊዞች ስጋት ገባቸው። ቀደም ሲል ጀምሮ ሲቀነቀን በነበረው መሰረት ግብፅና ሻም በሚያገናኙበት ማዕከላዊ ግዛት ላይ የአይሁድን የስፍራ ፕሮግራም መቀበልና ማጠናከር እንዳለባቸው ተማመኑ። እንቅስቃሴም ጀምሮ። ይህ ደግሞ ለምዕራባውያን ሌላ ድብቅ በረከት ነበረው፣ ራስ ምታት ከሆነባቸው አይሁዶች መገላገል። እናም ፍልስጤም በእንግሊዞች እጅ ለአይሁዶች ተበረከተች። መርዛማውን እሾህ ፍልስጤም ምድር ላይ በመትከልና ተንከባክቦ በማሳደግ አውሮፓ በተለይም እንግሊዝ የአምባሻውን ድርሻ ያዙ። እንደ አውሮፓውያን አቆጣጠር በ1907 በወቅቱ በእንግሊዝ ጠቅላይ ሚኒስትር በሄንሪ ካምፔል የተቋቋመ ኮሚቴ ወደ ሥራ መግቢያ ጥናቱን አቀረበ። በጥናቱ መሠረት ከአረቦች በኩል በማንኛውም ጊዜ ሊመጣ የሚችለውን አደጋ ለመከላከል በመካከላቸው የኖረውን ታሪካዊ፣ መንፈሳዊና ዝምድናዊ ትስስር እንደመነሻ እያደረገ የሚፈጠረውን አንድነት መስበርና ህብረታቸውን ጨርሶ ማድከም አስፈላጊ መሆኑ ተሰመረበት። ይህም በተሳካ መልኩ ሊከናወን የሚችለው የክልሉን አፍሪካዊና ኤዥያዊ ክፍል ለሁለት በመክፈልና መሃል ላይ ለምዕራቡ ወዳጅ ታማኝ፣ ለአረቡ ጠላት ባላንጣ የሆነ ሰብአዊ ጋሬጣ ማቆም ሲቻል መሆኑንም አያይዞ ግልጽ አደረገ። የአፍሪካና የኤዥያ አገናኝ መሬት ፍልስጤም ናት። የአፍሪካና የኤዥያ ሙስሊሞች ታላላቅ ጦርነቶችን ትከሻ ለትከሻ ገጥመው የተዋጉበት ምድር ቢኖር ፍልስጤም ቅድሚያ ተጠቃሽ ናት። ይህ ደግሞ ከሁለት አህጉራት አገናኝነቷን በተጨማሪ በኢስላም ካላት የላቀ ደረጃና የተከበረች የተባረከች ስፍራ ከመሆኗም አንጻር ነው። ከሙስሊሙ ዓለም የምዕራብ በር ላይ መገኘቷንም ልብ ይሏል። እናም ይህን ስፍራ መያዙና ከአካባቢው ሕዝብ ጋር የጎሪጥ የሚተያይ ባዕድ ኃይል መሃል ላይ
ሰንቁሮ ማስጠበቁ ከሙስሊሙ ዓለም በኩል ሊመጣ የሚችለውን አደጋ በመከላከል ረገድ ሁነኛ ብልሃት መሆኑን ነው የሄንሪ ካምፔል ኮሚቴ ጥናት የሚያካትተው። በ1917 ኖቬምበር 2 ይፋ የሆነው የባልፎር ሰነድ መሰረታዊ ይዘትም ይሄው ነበር። በፍልስጤም ምድር ላይ አይሁዳዊ ሀገር ቤት መመስረት። በተለያዩ ዘገባዎች፣ ጥናቶችና የአቋም መግለጫዎች እየተጠናከረ የመጣው የአይሁድ አገር ቤት ምስረታ ከተሰናዳና ይፋ ከተደረገ በኋላ በ1917 ዲሴምበር 11 ቀን የእንግሊዝ ጦር ሰራዊት በጀነራል አለምቢ እየተመራ ኢየሩሳሌም ገባ። በወቅቱ የእንግሊዝ ጠቅላይ ሚኒስትር ስም በአርተር ባልፎር የተሰየመውና ባልፎር ዲክላሬሽን የተሰኘውን ፍርደ ገምደል ሰነድ መሬት ላይ የማዋሉ ሥራም አንድ ተባለ። ይህንኑ ተከትሎ በነዋሪው አረብ ማህበረሰብና በመጤ የአይሁድ ሰፋሪዎች መካከል አስፈሪ ውጥረት ነገሰ። ጽዮናውያን ዕለቱን እንደ አንድ የድል ቀን ሊያከብሩት ሲሞክሩ፣ ከአረቦቹ በኩል ደግሞ የአይሁዶችን ሴራ የሚቃወሙ ኮሚቴዎችን በማዋቀርና የአቋም መግለጫዎችን በማውጣት በፍጥነት የተገዳዳሪ ሰልፍ ጥሪ ተላለፈ። ገና ከውጥኑ አንስቶ የሴራው አባሪ ተባባሪ የነበሩት እንግሊዞች ከአረብ ፍልስጤሞች በኩል እየተጠነሰሰ የመጣውን አመጥ ባጭሩ ለማስቀረት ሲሉ በተቃውሞ ሰልፍ የሚገኝ እያንዳንዱ አረብ ተይዞ ዘብጥያ እንደሚወርድ በማስጠንቀቅ በብሪቲሽ ከፍተኛ ኮሚሽነር ሃርበርት ስሜል በኩል እንዲተላለፍ አደረጉ። ሜይ 1920 የእንግሊዝ መንግስት በፍልስጤም ላይ ሙሉ ማንዴት ተሰጠው። ባለሙሉ ስልጣን ሆነ። ከማንዴቱ መታወጅ 3 ቀናት በኋላ የእንግሊዞች ልዩ ተልእኮ የአይሁድ አገር ቤት ምስረታ መሆኑንም ራሳቸው እንግሊዞች ይፋ አደረጉ። በእንግሊዝ ዘቦችና አረቦች መካከል ለመጀመሪያ ጊዜ የለየለት ግጭት ተካሄደ። በኢያሪኮ ከተማ ሊካሄድ ታቅዶ የነበረው የፍልስጤሞች ሁለተኛ ጉባኤም በዚሁ ሰበብ ታገደ። እንግዲህ የእንግሊዝና የአይሁድ ጽዮናውያን ሴራ ከ20ኛው ክፍለ ዘመን መጀመሪያ ጀምሮ ሲውጠነጠን እንደነበረ ግልጽ ነው። በመሰረቱ የፍልስጤም መከራና ስቃይ የተጠነሰሰው መላውን ሙስሊም ዓለም በስሩ ሲያስተዳድር የነበረው የቱርክ ዑስማንያ ኢስላማዊ መንግስት በምዕራባውያን እጅ ሲሸነፍና ጨርሶም በ1924 እንዲያበቃለት ሲደረግ ነው። የውድቀቱ ቀጥተኛ ውጤት ሆነና በአንድ መንግስት ጥላ ስር ተማክሎ ይኖር የነበረው ሙስሊሙ ዓለም ዛሬ በሚታየው መልኩ በምዕራባውያን እቅድና ፍላጎት የተከፋፈለ ጭፍራ ሆነ። እያንዳንዱ ራሱን ነፃ መንግስት እያለ አወጀ። ምዕራባውያን ይህን ነገር እንደምን አሳኩት? እስላማዊው መንግስት ለመከፋፈል የተቀመጡበት ዘዴ የቱርክና የዓረብ ብሔርተኛ ስሜትን በመጫር ነበር። በኢስላም መለኮታዊ አርማ ላኢላሃ ኢላላህ ሙሐመዱን ረሱሉላህ በሚለው ስር ወንድማማች ሆኖ በአንድ ዱንያዊና ዲናዊ ዓላማ ግብ ተሳስረው የኖረውን ህዝብ ገዥና ተገዢ አድርገው በመሳል አቃቃሩት። ቱርኮችን እንደ ገዢ፣ አረቦቹን እንደ ተገዢ። በዚህም አረቦች ከቱርክ ነፃ መውጣት አለባችሁ ተባሉ። እነሱም በየፊናቸው የተነገራቸውን ተቀብለው አረብ ብሔርተኝነትን በማራገብ ተጠመዱ። ያቺ የታሪካቸውና የሃይማኖታቸው ሞገስ የሆነችውን ፍልስጤም ክብሯን ስትገፈፍና በባዕዳን ስትመዘበር እነሱ የእንግሊዝ መንግስት በሰጣቸው የቤት ሥራ ተጠምደው አይሰሙም አይለሙም። የነቢያት ሀገር ቤት፣ የኢስራእ ወልሚዕራጅ ጉዞ መነሻ፣ አቅሳ የኸሊል ምድር፣ የስንት ሙጃሂዶች ደም የፈሰሰባት ቅድስት ሀገር ከሃዲያን ሲያረክሷት አረቦች እዚያው ግድም ሆነው አንድ ነገር ማድረግ አልቻሉም። ክብርና ሞገሳቸው ከነበረው ኢስላማዊ አንድነት ይልቅ እስከዛሬ ተዋራጅ ሆነው ያሉበት ብሔራዊ ልዩነት ይሻለናል በሚል የዘቀጠ እምነት ጎራ ለዩ።
ወደ ፍልስጤም ዞረው ለማየትና ተቃውሞ ለማደራጀት ጊዜ አልነበራቸው። ለዘላለም ከክብር ሰገነት የወረዱበት ጎሰኛ ስሜት ዛሬ ወደሚገኙበት የውርደት አዘቅት እያንደራደራቸው ምንም ቢባሉ የሚያዳምጡ አልነበሩም። ኢራቅ፣ ሶሪያ፣ ግብጽ፣ ሳውዲ አረቢያ ተብለው እንደተለያየ አገር መታወጅን ቀዳሚ አጀንዳ አድርገው መሽቀዳደም ይዘዋል። ምዕራባውያን ውጥናቸው በአረቦች እጅ ሲፈጸም እያዩ በአደባባይ ይስቃሉ። ዛሂድ ዓሊሞች ተደብቀው ያለቅሳሉ። ፍልስጤም የዓረብ ወገኖቻቸውን እገዛ በመሻትም ጭምር አገራቸው የታላቁ ሶሪያ ወይም ቢላዱ ሻም አንድ አካል መሆኗን አበክረው ለማስረዳት ቢሞክሩ ለነሱ የተደገሰላቸው ሌላ ነገር ስለነበር ሰሚ አላገኙም። እንደ ሌሎቹ ሁሉ ለነሱም አገራዊ ነጻነት እንዲከበርላቸው ቢጠይቁም አልተደመጡም። እነሱ እስከ መኖራቸውም ዕውቅና ሊሰጣቸው አልተፈለገም። በእነሱ ላይ የአይሁድ አገር ቤት ተመስርቶ እንደ መንግስት እንዲታወቅ ነበር የተፈለገው። የምን ፍልስጤም ብሎ አገር? ሌሎች አረብ ሀገራት በመሬታቸው ላይ የአይሁድ ሰፋሪ ሳይኖርባቸው ብሔራዊ ተብየውን ነጻነት ሲሰጡ፣ ፍልስጤም ግን ባዕድ ሰፋሪም ሰፍሮባት ብሔራዊ ተብየውን የይስሙላ ነጻነትም ተነፍጋ ህልውናዋን ለማስቀጠል ትታገል ጀመር። ፍልስጤሞች ከ20ኛው ክፍለ ዘመን ጀምሮ ህልውናቸውን ሊያስክድ የመጣባቸውን ባዕድ ኃይል በከፍተኛ አልበገር ባይነት የህይወት መስዋዕትነት እየከፈሉ በሳውዲና በግብጽ የሚገኙ አንቱ የተሰኙ ሙፍቲ ዑለሞች ሳይቀሩ ለምን ምድሩን ጥላችሁላቸው አትሰደዱም የሚል ወኔ ሰላቢ ምክር እየለገሷቸውም እንኳ እጅ አልሰጡም። የመከላከሉ ጦርነት አጀማመርና ሂደት እንደ አንድ ተጨቋኝ ህዝብ ትግል የተለያዩ ደረጃዎችን አልፏል። በ1918 አንድ የአርበኞች ኮሚቴ የፍልስጤም ሹርጣ አባላትን በማካተት በህቡዕ ተቋቋመ። ይህ ኮሚቴ ለአረብ አብዮት መሰረት በመጣልና በምስራቅ ጆርዳን በሚኖሩ አረቦች ዘንድ የጽዮናውያንን ሴራ በማጋለጥና ንቃተ ህሊና በመፍጠር የላቀ ሚና ተጫውተዋል። ኮሚቴው በመሪዎችና በአስተባባሪዎቹ ላይ በደረሰው እስራትና ማሳደድ የተነሳ ሊዳከም ቢችልም ብሶት እያባባሰው የመጣው የፍልስጤም መነሳሳት ግን እየቀጠለ የጃፋና የቡራቅ አብዮትን ወለደ። ምንም እንኳ በአደረጃጀት ያልተሟሉና ግብታው የነበሩ ቢሆንም ትግሉን በማቀጣጠልና የጽዮናውያን መሰሪ እቅድ ባንዴ ፍጻሜ እንዲያገኝ በማጓተት የኋላ ድርሻ ነበራቸው። የፍልስጤም ታጋዮች ተጨማሪ ኃይል ማደራጀት ቀጠሉ። ከነዚህ መሃል በዒዘዲን አልቀሳም የተደራጀው በዋናነት ይጠቀሳል። ዒዘዲን አልቀሳም ማን ነው? እሱ ከሶሪያ ወደ ፍልስጤም በመምጣት የዲን ኡስታዝ ሆኖ የራሱን የትግል እንቅስቃሴ የጀመረ ሰው ነው። በ1926 አንድ የንቅናቄ ኮሚቴ ውስጥ በአባልነት ይመዘገባል። በ1928 የንቅናቄውን የሐይፋ ቅርንጫፍ ይመሰረታል። ቀጥሎም የዚሁ ቅርንጫፍ መሪ ይሆናል። በ1930 የንቅናቄው የአስተዳደር ኮሚቴ አባል በመሆን የመሪነቱን ቦታ ይጨብጣል። ከዚህ በኋላ አልአቅሳም የመንግስት ሰራተኛ በመምሰል በብዙ የፍልስጤም ክልሎች እየተዘዋወረ በአምስት አባላት የተደራጁ ህዋሳትን በስፋ አዋቀረ። እስላማዊ ህግጋት የትግሉ መመሪያ መሆን እንዳለባቸው አስተማረ። ብቸኛው የነጻነት መንገድም ጂሃድ ፊ ሰቢልላህ መሆኑን አሰመረበት፣ አጽንዖት አደረገበት። ይህ በዒዘዲን አልቀሳም የተደራጀ የህቡዕ ንቅናቄ በአይነቱ ለየት ያለና በአረብ ፍልስጤሞች የትግል ታሪክ ውስጥ ትልቁ የመስዋዕትነት ንቅናቄ እንደሆነም ይታመናል። ማዘዣ ቢሮዎቹ ድሃው ህዝብ በሚበዛበት የኢያሪኮ ከተማ ነበር። በአካባቢው ላይ ሰፊ ተቀባይነት እያገኘ ሲመጣ አደረጃጀቱን አሰፋው።
የዳዕዋና የአህዝቦት፣ የወታደራዊ ስልጠና፣ የአቅርቦት፣ የኤሌክትሮኒክስና የውጭ ግንኙነት አካላትን በመፍጠር አቋሙን ይበልጥ አጠናከረ። በ1935 ዒዘዲን አልቀሳም የአብዮቱን መጀመር ይፋ አደረገ። ይህም የሆነው ሰላማዊ መፍትሄ የማፈላለጉ ጥረት ለተደጋጋሚ ጊዜ ተሞክሮ ያለ ውጤት መቅረቱ እውን ከሆነ በኋላ ነው። የአብዮቱን መጀመር ተከትሎ በቀሳም ታጣቂዎችና በእንግሊዝ ጦር መካከል ተከታታይ ግጭቶች ተካሄዱ። ብዙ ፍልሚያዎች ተደረጉ። በኋላ አልቀሳም ማፈግፈግ ግድ ሆነበት። ከተወሰኑ የጦር ጓዶቹ ጋር አንድ ቦታ ላይ ከበባ ተደረገበት። እጁን በሰላም እንዲሰጥ ተጠየቀ። አልፈቀደም። በተከተለው የተኩስ ልውውጥ አቅጣጫዋ በውል ያልተለየ ጥይት አገኘችው። ተገደለ። በተቀሩት ጓደኞቹና በእንግሊዝ ጦር መካከል የከረረ ውጊያ ተካሂዶ የሞቱት ሞተው የተቀሩት ጠላት እጅ ወደቁ። አልቀሳም የመስዋዕቱ ዜና ሲሰማ መላው ፍልስጤም ተላወሰ። የቀብር ስነ ስርዓቱ ለፍልስጤማውያን የትግል ቃል ኪዳን ቀን ሆኖ አለ። የቀሳም ንቅናቄ በዓላማውና በተነሳሽነቱ ረገድ በአይነቱ የመጀመሪያው በአይሁዶችና በእንግሊዞች ላይ በቀጥታ ያነጣጠረ ወታደራዊ ንቅናቄ ነበር። ዒዘዲን አልቀሳም ለፍልስጤም ነጻነት መዋጋትን ሊላሂ ብሎ ንያው አድርጎ ከሶሪያ ወደ ፍልስጤም በመምጣት ኑሮውን እዚያው ያደረገ አላህን ፈሪ ሰው መሆኑ ይታወቃል። እሱም ባቀጣጠለው አብዮትና በከፈለው መስዋዕትነት በፍልስጤሞች ዘንድ የላቀ ተነሳሽነት ተፈጠረ። ህዝቡ ተቀሰቀሰ። በእርግጥም እሱ ያመላከተው የትግል መንገድ፣ የውጊያ ስልትና የተጋፋጭነት አቋም ትምህርት ሰጪ ነበር። የአይሁድና የእንግሊዝ ጣምራ ኃይል ጂሃድን መርሆ ባደረገ ስልት መዋጋት እንደሚያስፈልግ በሁሉም ፍልስጤማዊ ዘንድ እየታመነበት መጣ። በቀሳም መሞት የፍልስጤም አብዮት አብሮ አልሞተም። ነገሮች ቤንዚን እንደተርከፈከፈበት እሳት ይበልጥ ተቀጣጠሉ። በ1936ቱ የተራዘመ አብዮት ፈነዳ። የሥራ ማቆም አድማ፣ ተገዳዳሪ ሰልፍ፣ ለቅኝ አገዛዝ ሕጎች አልታዘዝ ባይነት የዚህ አብዮት አይነተኛ መለያዎች ነበሩ። ህዝባዊ አመጹ ብረታዊ ድጋፍም እየታከለበት እስከ 1940ዎች ቀጠለ። ሁኔታው በፍልስጤሞች ወገን ባጭሩ ከላይ የተወሳውን አይነት ገጽታ ሲኖረው፣ በአይሁዶች በኩል ደግሞ የተጀመረው አፍራሽ ድርጊት በእንግሊዝ ጦር ሽፋን ሰጭነት እንደቀጠለ ነበር። በ1930ዎቹና በ1940ዎቹ ይበልጥ እየተጠናከረና አይን እያወጣ የመጣው የጽዮናውያን እንቅስቃሴ ጭፍን ደረጃ በመድረስ የ1948ቱን የአይሁድ መንግስት ወይም ጂዊሽ ስቴት ምስረታ እውን አደረገ። ፍልስጤሞች ይህን ፈጣጣ ድርጊት በይሁንታ አላለፉትም። በቁጥርና በትጥቅ ከፍ ብሎ ተጠናክሮ ከተካረደባቸው የእንግሊዝ ጦርና የአይሁድ ሰፋሪ ታጣቂ ኃይል ጋር እጃቸው ላይ ባለ ነገር ሁሉ ተፋለሙ። የተቀሰቀሰው የህዝቡ ቁጣ በዋዛ እንደማይበገር የተረዱት እንግሊዞችና አይሁድ ሰፋሪዎች የተነሱበትን ግዛት የማስፋት እቅድ ዳር ለማድረስ ሲሉ እስከዛሬ ድረስ ጠባሳው ያልሻረውንና በሙስሊሙ ዓለም በተለይም አረብ ፍልስጤም ዘንድ መሪር ትውስታ ያስከተለውን የሜይ 15 1948 አስከፊ ድርጊት በፍልስጤም ሰላማዊ ህዝብ ላይ ፈጸሙ። የአይሁድ ሰፋሪ ታጣቂዎች ዴር ያሲን የምትባል ከኢየሩሳሌም አቅራቢያ የምትገኝ ጸጥተኛ መንደር ላይ ከበባ አደረጉ። እድሜና ጾታ ሳይለዩ ፊት ለፊት ያገኙትን ሁሉ በጥይት ቆሉት። በስለትና በመጥረቢያ ጨፈጨፉት። ለማምለጥ የሚሞክረውን መግቢያ መውጫውን ዘግተው በመጠበቅ ደፉት። በመጨረሻም 256 ነዋሪዎችን ጭፍጭፍ አድርገው አንድንም እንዳልተረፋቸው እርግጠኛ ሲሆኑ ቤት ንብረቱ ላይ የፍየልና የግመል ማደሪያ፣ የጥራጥሬ ማከማቻ ሳይቀር እሳት ለቀቁበት።
ይህ የሆነው ሜይ 15 ቀን 1948 ነው። ፍልስጤማውያን ይህን ቀን አነክባ ይሉታል። በታላቅ ምሬትም ያስታውሱታል። የሐዘንና የእልቂት ቀን ማለት ነው። አይሁዶች ግን በዚህ አልበቃቸው። ታንቱራ በተባለች መንደር ተመሳሳይ ጥቃት ሰንዝረው 200 ነዋሪዎችን ፈጁ። ፍልስጤማውያን በዴር ያሲን ወገኖቻቸው ላይ በተፈጸመው ጅምላ ፍጅት ክፉኛ ተናወጡ፣ ተረበሹ። በገዛ ቤት ቀያቸው ላይ ውለው ለማደር ደህንነት አልሰማቸው አለ። በአፋጣኝ ቀያቸውን እየለቀቁ በቀንና በሌሊት ተሰደዱ። ምንም አልያዙ፣ ምንም አልቋጠሩ፣ አልሰነቁ። ብቻ ነፍሳቸውን ይዘው እግር ወደ መራቸው ጎረፉ። አንጻራዊ ሰላም እናገኛለን ወዳሉበት ርቀው ሄዱ። ድርጊቱ ዓለም አቀፍ ውግዘት አስከትሎ ተኩስ አቁም ሲደረግ 800,000 ፍልስጤማውያን ቤተሰቦች የትውልድ ቀያቸውን ለቀው ተሰደዋል። ገሚሱ የዮርዳኖስን ወንዝ ተሻግረው ኦርዶን ገቡ። ገሚሱ በረሃ ቋርጠው ሊባኖን ደረሱ። ገሚሱ እስከዚህ ጊዜ ድረስ የአረቦች ጠንካራ ይዞታ ወደ ነበረው የምዕራብ ዳርቻ ወይም ضفቱል ገርቢያ እና የጋዛ ሰርጥ ሄደው ሜዳ ላይ ፈሰሱ። የተቀሩት ወደ ማዕከላዊ ፍልስጤም ተራራማ ቀበሌዎች በመሄድ ተገን ያዙ። በጊዜው 160,000 የሚሆኑ በገሊላ ነዋሪ አረቦች ብቻ እዚያው የመጣ ይምጣ ብለው ሲቀሩ፣ ሌላው ተበታተነ። ተኩስ አቁም ተደርጓል ተብሎ አገር አማን የሆነ ሲመስል ተሰዳጆቹ ፍልስጤማውያን ሌላ ያልጠበቁት ነገር ገጠማቸው። ወደ የነበሩበት ቄ አትመለሱም ተባሉ፣ ተከለከሉ። የእስራኤል ጦር መንገዱን ሁሉ በከባድ መሳሪያና ጸረ ሰው ፈንጅ አጥሮ አላስገባ አላቸው። አሳደዳቸው፣ ተኮሰባቸው። ይህን ጊዜ የተባበሩት መንግስታት ልዩ ኮሚሽን ተቋቁሞ ፍልስጤማውያኑ እዚያው ተሰደው ባሉበት ወደ 50 የሚሆኑ ጊዜያዊ መጠለያ በማቋቋም ተፈናቃዩን ህዝብ ማስተናገድ ጀመሩ። በአይሁዶች ላይ ጫና አሳድሮ ተፈናቃዩን ህዝብ ወደ ቀዮ የማስመለሱ ዲፕሎማሲያዊ ጥረት ከአረብ መንግስታት በኩል ለረጅም ጊዜ ቢቀጥልም ውጤት አላመጣም። የፍልስጤማውያኑ ከዛሬ ነገ ወደ ቀያችን እንመለሳለን ተስፋም የሩቅ ምኞት ብቻ ሆኖ ቀረ። ይህ በእንዲህ እንዳለ በእስራኤል ቁጥጥር ስር ባሉት ከተሞች የሚገኙ ፍልስጤም አረቦች ሌላ አመጽ በማስነሳት የ1953ቱን የግድያ እርምጃ ጀመሩ። ከአይሁዶችም በኩል ተመሳሳይ ጥቃት በአረቦች ላይ ሲፈጸም ነገሩ ተከታተለ። በየግጭቱ የተገደሉት ሥርዓተ ቀብራቸው ሲፈጸም በአረቦችና በአይሁዶች መካከል ሌላ ዙር ረብሻ ተቀሰቀሰ። አመጹ እየተባባሰ ቀጥሎ ማዕበሉ ሌሎች ከተሞችንም አዳረሰ። የብሪቲሽ ወታደራዊ ባለስልጣናት በጃፋና በቴል አቪቭ ከተሞች የሰዓት እላፊ ገደብ እስከ መጣል ደረሱ። በናብሉስ ከተማም አስተባባሪ ኮሚቴ ተቋቁሞ አጠቃላይ የህዝብ አድማ ተጠራ። ሁኔታውን ተከትሎ የብሪቲሽ ጦር ወደ 20,000 የወታደር ኃይል ከፍ ከተደረገ በኋላ በፍልስጤም የፊዳኢን ንቅናቄ አባላትና በብሪቲሽ አይሁድ ጣምራ ኃይላት መካከል ኖቬምበር 1953 ላይ ደም አፋሳሽ ውጊያ ተካሄደ። የነዚህ ተከታታይ አመጾችና ግጭቶች ድምር ውጤት ብዙ እንግሊዞችና ሰፋሪ አይሁዶች የተገደሉበትና የአካል ጉዳት ያገኙበት ሲሆን ከአረቦቹም በኩል 143 ሰዎች የተሰዉበትና በመቶዎች የሚቆጠሩ የተጎዱበት ሆኖ ተመዘገበ። የፍልስጤሞች መነሳሳት እንደገናም በመቀጠል የእንግሊዝ መንግስት እስከዛ ጊዜ ድረስ ይዞት የነበረውን አይሁድ ዘመም አቋም እንደገና እንዲያጤነው የተገደደበትን እርምጃ ወሰዱ። የጀሊል ከተማን እንግሊዛዊ አስተዳደር ገደሉ። በዚህም የተነሳ እንግሊዞች ከአንዳንድ አቋማቸው በማፈግፈግ አገሪቱን በአይሁዶችና በፍልስጤሞች መካከል የመክፈል ሐሳብም ለማቀንቀን ተገደዱ። በአንድ በኩል ምንም ውጤት
ያለ መገኘቱ ነገር እንዳለ ሆኖ ውስጡን ደግሞ የእስራኤል ሰፋሪ መንግስት ድንበር እየገፋ ስፍራውን የማስፋፋቱ ድርጊት የተጎራባች አረብ መንግስታትን ቁጣ እያስነሳ ቁርቋሶና ወታደራዊ ግጭቶች ተካሂዷል። በ1956 ሲናይ ምድር ላይ ከግብጽ ጋር የተደረገው ውጊያ ተጠቃሽ ነው። አይሁዶች በሲናይ ድንበር በኩል ከግብጽ የሚደርስባቸውን ወታደራዊ ጫና ለማርገብና እስከ ወዲያኛው ከግብጽ ተከታታይ ጥቃት ለመጠበቅ ሲሉ ከፈረንሳይና ከእንግሊዝ ጎን በመሆን ግብጽን ወጉ። የሲናይን ምድር ለመቆጣጠር የነበራቸው ሐሳብ ግን አልሰመረም። በ1967 የስድስቱ ቀን ጦርነት ተሳክቶላቸው ከግብጽ የሲናይ ምድር፣ ከሶሪያ የጎላንን ኮረብታዎች፣ የደቡብ ሊባኖስን ከፍታማ ቀበሌዎች መያዝ ቻሉ። በአረቦች ይዞታ ስር በሚገኙት የምዕራብ ዳርቻና የጋዛ ሰርጥ ላይ ቁጥጥር ማጥበቅ የሚያስችላቸውን ገዢ መሬትም ተቆናጠጡ። ይህንንም አዲስ ጥቃትና ወረራ ተከትሎ ተጨማሪ ፍልስጤሞች ለስደት ተዳረጉ። የተባበሩት መንግስታት የስደተኛ ኮሚሽንም ተጨማሪ 10 መጠለያዎችን በማቋቋም የመጠለያውን ቁጥር ወደ 60 ከፍ አደረገው። ከቀያቸው ላይ በግፍ ከተፈናቀሉበት ጊዜ አንስቶ እስካሁንም ድረስ በምዕራብ ዳርቻ በጋዛ ሰርጥና በጎረቤት አረብ አገራት በስደተኛ ካምፖች እየኖሩ ይገኛሉ። በጎረቤት አገራት የምጣኔ ሀብትና የማህበራዊ ህይወት መዋቅር ውስጥ መቅለጥና ሟምተው መጥፋት አልፈለጉም። የማንነት ጉዳይ ነው ወደ አገር ቤት ለመመለስ ያላቸውን ቁርጠኝነት የሚያሳይ። በመሰረቱ ይህ የፍልስጤማውያን ወደ አገር ቤት የመመለስ ቁርጠኛ አቋም ነው እስካሁንም አይሁዶችን እንቅልፍ እየነሳ ያለው። አላህ ስብሓንሁ ወተዓላ ድሉን ያምጣልን። አልአቅሳንና ፍልስጤማውያን ወንድሞቻችንም እህቶቻችንም ይጠብቅልን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.